የደም ካንሰር ምንድነው? ምልክቶቹ፣ አይነቶቹና ህክምናው። ደም የሰውነታችን የህይወት ምንጭ ነው። ኦክሲጅንና ምግብን ለሰውነታችን ክፍል ያደርሳል፣ እንዲሁም በሽታን ይከላከላል። ነገር ግን ይህ ወሳኝ ፈሳሽ በካንሰር ሲጠቃ ምን ይፈጠራል? ሰላም የተከበራችሁ ተከታታዮቻችን፣ ዛሬ ስለ ደም ካንሰር እናወራለን። ብዙዎቻችን ካንሰር የሚለው ቃል ስንሰማ እንደነግጣለን። ነገር ግን ስለ በሽታው በቂ ዕውቀት መያዝ ራሳችንና የምንወዳቸውን ሰዎች ለመጠበቅ የመጀመሪያው እርምጃ ነው። በዛሬው ቪዲዮ የደም ካንሰር ምን እንደሆነ፣ ምልክቶቹና ያሉትን የህክምና አማራጮችን በዝርዝር እንመለከታለን። አብራችሁን ቆዩ። የደም ካንሰር ምንድነው? ለመሆኑ የደም ካንሰር እንዴት ይጀምራል? አብዛኞቹ የደም ካንሰሮች የሚጀምሩት በአጥንት ቅልጥም ቦን ማሮ ውስጥ ነው። የአጥንት ቅልጥም ማለት ደም የሚያመርተው የሰውነታችን ፋብሪካ ነው። በጤናማ ሰውነት ውስጥ የደም ሴሎች በተገቢው መጠን ይመረታሉ። ነገር ግን የደም ካንሰር ሲከሰት የደም ሴሎች እድገት ይበዛል። ሰውነታችን ቁጥጥር የሌላቸውና መደበኛ ስራቸውን የማይሰሩ የካንሰር ሴሎችን በብዛት ማምረት ይጀምራል። እነዚህ መጥፎ ሴሎች ጤናማዎቹን ሴሎች በማጨናነቅ የሰውነታችንን በሽታ የመከላከል አቅም ያዳክማሉ። ዋና ዋናዎቹ የደም ካንሰር አይነቶች ሉኩሚያ፣ ሊምፎማ፣ ማይሎማ ናቸው። የደም ካንሰር አንድ አይነት አይደለም፣ በዋናነት ግን በሶስት ይከፈላል። የመጀመሪያው ሉኩሚያ ነው። ይህ በአጥንት ቅልጥምና በደም ውስጥ የሚገኝ ካንሰር ነው። ሰውነታችን ከመጠን በላይ ጤናማ ያልሆኑ ነጭ የደም ሴሎችን ሲያመርት ይከሰታል። ሁለተኛው ሊምፎማ ነው። ይህ ደግሞ የሊምፋቲክ ሲስተም ወይም የሰውነታችንን በሽታ ተከላካይ ስርዓት የሚያጠቃ ካንሰር ነው። ሶስተኛው ደግሞ ማይሎማ ነው። ይህ የፕላዝማ ሴሎች የሚባሉትን የነጭ ደም ሴል አይነት ያጠቃል። እነዚህ ሴሎች በተለይ ኢንፌክሽን ለመከላከል የሚረዱ ናቸው። ምልክቶቹ ምንድናቸው? የደም ካንሰር ምልክቶች እንደ ካንሰሩ አይነት ይለያያሉ። ነገር ግን በጋራ ሊታዩ የሚችሉ የማስጠንቀቂያ ደወሎች አሉ። እነዚህን በአግባቡ ልብ ይበሉ። ከፍተኛ ድካም፣ በረፍት የማይለቅ የሰውነት መዛልና ድካም፣ ያልታወቀ ክብደት መቀነስ፣ ያለምንም የአመጋገብ ለውጥ ክብደት መቀነስ፣ የሊምፍ ኖዶች እብጠት፣ በአንገት፣ በብብት ወይም በጉልበት ጀርባ የሚወጡ እብጠቶች ብዙ ጊዜ ህመም የላቸውም። ተደጋጋሚ ኢንፌክሽን፣ በሽታ የመከላከል አቅም ስለሚዳከም በተደጋጋሚ መታመም፣ መድማትና ቆዳ መጎዳት፣ በቀላሉ የድድ መድማት፣ ከአፍንጫ ደም መፍሰስ ወይም የቆዳ መጥቆር፣ የሌሊት ላብና ትኩሳት፣ በተኛንበት ልብስን እስኪያረስ ድረስ ማላብ። እነዚህ ምልክቶች የሌላ ቀላል በሽታ ምልክት ሊሆኑ ይችላሉ። ነገር ግን ምልክቶቹ ከቀጠሉ ሐኪም ማማከር ወሳኝ ነው። መንስኤና አጋላጭ ሁኔታዎች። የደም ካንሰርን በትክክል ምን እንደሚያመጣው በሳይንስ ሙሉ በሙሉ ባይታወቅም ለበሽታው ሊያጋለጡ የሚችሉ ነገሮች ግን አሉ። እድሜ። አብዛኛው የደም ካንሰር በእድሜ የገፉ ሰዎች ላይ ይከሰታል፣ ነገር ግን ህፃናትንም ሊያጠቃ ይችላል። የቤተሰብ ታሪክ ወይም ጄኔቲክስ። በቤተሰብ ውስጥ ተመሳሳይ ታሪክ ካለ፣ ለጨረርና ለመርዛማ ኬሚካሎች መጋለጥ፣ የተዳከመ በሽታ የመከላከል አቅም በሌሎች በሽታዎች ምክንያት ለምሳሌ እንደ HIV ኤድስ። ህክምናና ተስፋ። የሳይንስና የህክምና ቴክኖሎጂ መራቀቅ የደም ካንሰር ታካሚዎችን የመዳን ዕድል በከፍተኛ ሁኔታ ጨምሮታል። ዋና ዋና የህክምና አማራጮች ኬሞቴራፒ፣ መድኃኒቶችን በመጠቀም የካንሰር ሴሎችን መግደል፣ ራዲዬሽን፣ ጨረር በመጠቀም ካንሰሩን ማከም፣ የአጥንት ቅልጥም ንቅለ ተከላ፣ የተጎዳውን የአጥንት ቅልጥም በጤናማ መተካት፣ ታርጌትድ ቴራፒ፣ የካንሰር ሴሎችን ለይቶ የሚያጠቃ ህክምና። የደም ካንሰር አስፈሪ ስም ቢኖረውም ቀድሞ ከታወቀ ግን ህክምና አለው። ከላይ የጠቀስናቸው ምልክቶች በራስዎ ወይም በቤተሰቦ ላይ ካዩ ዛሬውኑ ወደ ጤና ተቋም በመሄድ ያረጋግጡ። ጤና ከምንም በላይ ነውና። ይህ መረጃ ለሌሎች እንዲደርስ ቪዲዮውን ሼር ያድርጉልን። ጤና ይስጥልን።